ውድ ወገኖች እህታችሁ የቲኔን ከቲ ፋይናንሻል እንደምን ውላችኋል? እንደምን ሰንብታችኋል? ይሄ እንግዲህ ፕሮሚስ በገባሁላችሁ መሰረት ቆንጨብ ቆንጨብ እያረኩኝ በየሳምንቱ በቻልኩ ቁጥር ማመጣላችሁ ነው። እንግዲህ በኮሚኒቲያችን ውስጥ እጅግ በጣም መጠነ ሰፊ የሆኑ ብልሹ የሆኑ የአገልግሎት አሰጣጥ አይነቶች አሉ። በሁሉም ዘርፍ ፌል አድርገን በሕክምና ዘርፍ ብቻ ነው ያሸነፍነው። ምክንያቱም ያቺ መሀላ ስላለች የሚያመንን ነገር ሳይጠግን ወይም ሌላ ነገራችን እንዲበላሽ አድርጎ የማይልከን ወደ ቤታችን ሐኪም ብቻ ነው እንደ ኮሚኒቲያችን። በዛ ነው። ሌሎቹም በሙሉ ስናያቸው ግን እጅግ በሻጥር የተሞሉና የተለያዩ ጉዳቶችን ህብረተሰብ ያስተናግዳል። ያንን ደግሞ የነፃ አገልግሎት ወይም ደግሞ እንባ መዳበስን የለመዱት እዚሁ የቲ ፋይናንሻል መጥተው ይሄ ተበደለ፣ ይሄ ጠፋ፣ እንደዚህ አጣሁኝ፣ በከሌ እንዲተበደልኩ የሚል ነገር ይናገራሉ። በአጋጣሚ ሆኖ ያው እከሌ የሚለውን ከፍርድ ቤት ወረቀት እስኪያመጡ ድረስ ወይም ደግሞ መንግስት አናውንስ እስኪያደርግ ድረስ እከሌ የሚለውን ባንልም ግን የሚፈጠሩ ችግሮችን እንደ ህብረተሰቡ አባል አንዳንዶቹን ይዘን እንቀርባለን። ቅዳሜ ቅዳሜ ላይቭ በቲክቶክ ስንገናኝ ህብረተሰብ ብቅ ብሎ ሸክሙን የሚያራግፍበት ወይም ደግሞ ከበደኝ የሚለውን የምንነጋገርበት ቤታችን ነው እንግዲህ የቲ ፋይናንሻል የቲክቶክ ፔጅ ማለት ነው። እና በዛ ውስጥ እንግዲህ እህታችን ቤት ገዝታ የተለያዩ ችግሮች ሞልድ በሞልድ ሆኖ መኖር የማትችልበት ሁኔታ ውስጥ አጋጥሟት መጥታ የምታዝንበት የምታለቅስበት ላለፉት 10 ወር ብዙዎቻችን በዛ ቲክቶክ ላይ የምንሳተፍ ተካፍለናል ችግሯን። እህታችን 400 ሺህ ብር ሌላ በሸጠችው ቤት ላይ አትርፋ ያንን አምጥታ ዳውን አድርጋ የ900 ሺህ ብር ቤት ገዝታ ለመኖር የሚያስችል ቤት አለመሆኑን እና እንባዋ እንደ ጉድ ሲዘርፍ ሲወርድ የ4 ልጆች እናት ሆና አንዱን ልጇን በህመም ምክንያት በሞት ያጣቸውና 3 ልጆች አሏት። ግን እነዛም ልጆች እንዴት ነው የሚያርፉበት ወይም ልጆቿ ጋር አብራ በሰላም እየተደሰተች የምትኖርበት አለመሆኑ እንደ ሰርቪስ ሰጪ የትጋ ጎደለ የትጋ ሞላ፣ ሌሎቻችሁ ምን አይነት ነገር ጥንቃቄ ማድረግ አለባችሁ የሚለውን ስለሆነ እዚሁ ላይ ቀጠል አድርጌ ያሰማችኋለሁ። እሱን አድምጡትና ከዛ እንገናኛለን ማለት ነው። በህመም ብቻም አይደለም የሰው ልጅ በተለያየ ነገር ይጠፋና ያችን ሞመንት ግን ህይወቴ እንድትቀጠል ሆናለች እና በጣም ነው የማመሰግነው። ሲሳይ እናንተንም ኑሩልኝ፣ የእድሜ ጸጋ ይስጥልኝ። ቀላል አይደለም ሰው የኔ ህይወት በመጽሐፍ ቢታተም ሆል ማይ ላይፍ ብዙ ነገር አለ። እያንዳንዳችን ጓዳችን ብዙ ነገር አለ። ግን ይሄንኛው በጣም ከባዱ ታይም ነበረ ለኔ ከልጅ ቀጥሎ። በዛች በተጎዳሁበት ሰዓት ሌላ ጉዳት እንዴት ነው በቃ ጭልምልም ባለበት ሰዓት ነበር ያገኘኋቸው እና ግን አመሰግናለሁ። ዛሬ ምን አልኩ መሰለህ የቲክቶክ ገብቼ ሰዎችን ለማስረዳት ብዬ ጨነቀኝ። በቃ ቃላት መጠበቅም አለብህና ልክ የኔ ህይወት አሁን ያለሁበት አልኩኝ ልክ ከጀርባዬ ስለሆነ የተመታሁት አንዳንድ ሰው ስፓይናል ኮርድ ተጎድቶ መሄድ አይችልም እንደሚባለው እና ከኋላ ነው የተወጋሁት። ፊት ለፊት ቢሆን እጋፈጠው ነበረ፣ ግን ባወቅኩት ሰው ከጀርባዬ ነው የተጎዳሁት። እና በቃ አንድ ሰው ስትቀርቡ በጣም ጥንቃቄ አድርጎ አልኩኝ። ስለሳቀላችሁ ጓደኛችሁ መሆን አይደለም፣ ፍቅሬ ዋ ውዴ ዋ ስላላችሁ ወይም ደግሞ አብሮ አደጌ ምናምን ስላላችሁ ያ ሰው ወደዳችሁ ማለት አይደለም። ጥንቃቄ ጀስት ነው ባውንደሪ የሚባል ነገር አለ። ፕራይቬሲያችሁን በጠበቃችሁ መልኩ አድርጋችሁ ራሳችሁን አዳምጣችሁ ላይፋችሁን ሸር አድርጉ። እንደኔ እንዳትሆኑ ነው ያልኩት። ማንምን አልወቀስኩም። እኔ ባመንኩት ስለሆነ የተወጋሁት፣ እናንተም ጀርባችሁ እንዳትወጉ ተጠንቀቁ አልኩኝ እና ለምክንያቱም ጀርባሽ ስትወጌ የዘላለም አጉብጠሽ ነው የምትቀሪው እና ቴክስ ታይም ደግሞ ለመዳን በጣም ለብዙ አመት መታገል አለ የጀርባ ሲወጋ እና ልክ በእንደዚህ አይነት መልኩ ነው የተጎዳሁት። ግን እስቲል ደግሞ አንድ ቀን ቀና እንደምል ደግሞ ተስፋ አለኝ ብያለሁ። ካላህ በታች ተስፋ ስለሰጣችሁኝ እዚህ ደርሻለሁ እና የትዬ ያንቺ ስራ እኔ እንጃ። አላህ በልጆችሽ በልጅ ልጆችሽ ከፍ ያርግሽ፣ በእነሱ ተደሰች። የትዬ ቀላል ነገር አይደለም። እንኳን አይደለም 3 4 5 6 ሰዓት አንድ ሰው እኮ ለ5 ደቂቃ እንኳ ቁሞ ካወራ
ቫሊዩ አለው ብለው ነው በቃ ቴንክ ቶክ ቱ ዩ ኔክስት ታይም ብለው ነው የሚሄዱት አይደለ የትዬ። አንቺ ግን ያለምንም ክፍያ ምንም ነገር ከኛ ምንም ነገር ሳታገኝ ጊዜሽን ሁል ጊዜ ሰተሽን በዊክንድ ማረፊያሽ እኮ ነው። ዊክንድ እኮ ታይም ማረፊያው ነው። የሰው ልጅ ቡና አፍልቶ ቁጭ ብሎ ወይም ደግሞ ሙቪያ የሚያርፍበት ሰዓት እኮ ነው። ያችን ጊዜሽን እኮ ነው ለእኛ የምትሰጭን እና የትዬ በጣም ነው የምናመሰግነው። አንድ ቀን ደግሞ እኔም ሲሳይም ነገሮችን አስተካክለን አንቺ አጠገብ ቁጭ ብለን ደግሞ ለምስክርነት ያብቃን። በጣም ነው የምወድህ የትዬ፣ እወድሻለሁ ሆቢ። አንተም በጣም ነው የምወዳቸው፣ በጣም ነው የማከብራቸው። አላህ በሰላም ደግሞ በህይወት ያገናኘን፣ በዚህ በስክሪን ሳይሆን ላይፍ። እንግዲህ እንደሰማችሁት ነው። ራሳችሁን የምትጠብቁት ራሳችሁ ናችሁ። ከሌላው ሰው ስህተት ተምሮ ራሱን የሚከላከል ብልህ ሰው ተብሎ ይባላል። አይ እኔ ሰው አልሰማም ወይም የሌሎች ታሪክ አያስተምረኝም፣ ራሴ ካልወደቅኩኝ በራሴ ካልሆነ የምማረው ደስ አይለኝም ካለ ደግሞ ያው ምን እናደርጋለን እንግዲህ መንገዱን ጨርቅ ያርግለት እያልን እንለቃለን። ግን ባይሆን እንደ ሰው እርስ በርስ ባንጎዳዳና የጠራ ሰርቪስን ማጣራት የሚችል ተጠቃሚ እንዲሁም ደግሞ እስኪጠራ ድረስ ችሎታው ወደ ገበያ የማይወጣ ላይሰንስ አለኝ ብሎ ሰውን የሚመታ ነገር ወይም ዝና አለኝ በብዙዎች በቲፎዞ የታቀፍኩ ነኝ በድር በቁብና በሚወዱኝ ሰዎች የሚለውን ሰው ከሙያተኝነት ውጭ ስለሆነ ያመዋደዱ ቁቡ፣ ድሩ፣ ቸርቹ የተለያዩ ነገሮች እነሱ ማህበራዊ ህይወቶች ናቸው። ከዛ ውጭ ያለውን ግን ማየት ስላለብን ራሳችሁን ጠብቁ ማለት ወዳለሁ። በሚቀጥለው ደግሞ አጠር ያለ ነገር ይዤ እስክመጣ እህታችሁ የቲ ነኝ ከየቲ ፋይናንሻል። በያላችሁበት እግዚአብሔር እድሜና ጤና ሰላምና ፍቅርን አብዝቶ ይስጣችሁ። መልካም ጊዜ ይሁንላችሁ። ደህና ሁኑ።